ሰላም ተወዳጆች በእያላችሁበት የእግዚአብሔር ሰላም እና ጥበቃ ከሁላችሁ ጋር ይሁን። ዛሬ ጥቂት ደቂቃዎች ስለ አመራር ከእናንተ ጋር ማውራት ፈልጋለሁኝ። በተለይም ቤተክርስቲያን ዛሬ መጽሐፍ ቅዱሳዊውን አመራር ሳይሆን ዓለማዊውን አመራር ስታይል ስትከተል እመለከታለሁኝ። ባሳለፍኩት አንድ ሳምንት በምስራቅ ኢትዮጵያ ላይ ባሉ በሐረርና አካባቢው ባሉ መሪዎች ጋር አብሬ ባሳለፍኩበት ያስተዋልኩት አንዱ ነገር ቤተክርስቲያን ዛሬ የተለያየ የዓለማዊ ወይም ሴኩላር ሊደርሺፕ ስታይልን ተገብር እንዲሁም ደግሞ አንዳንድ ቤተክርስቲያኖችም እንዲሁም በዚህ በሊደርሺፕ ላይ የሰለጠኑ ሰዎችን አስተማሪዎችን ዓለማዊ ሊደርሺፕ ስታይልን በቸርች ላይ እንዲያስተምሩ ጋብዛ ስታስተምር ተመልክቻለሁኝ እና ነገር ግን በእርግጥ መጽሐፍ ቅዱሳችን ላይ ያለው ሊደርሺፕ እና እንዲሁም ደግሞ ዓለም የምትከተለው አመራር ሊደርሺፕ ስታይል አንድ ነው ወይ ብለን ስንል ኮምፕሊትሊ የተለያየ ነው እና አንዱ ጠቃሚ ሆኖ ልንጠቀመው እንችል ይሆናል። ግን ኮምፕሊትሊ ይሄኛውን ሊደርሺፕ የሴኩላር የሆነውን ሊደርሺፕ ከጂሰስ ሊደርሺፕ ስታይል ጋር አንድ አድርገን ልንመለከተው ወይም ቤተክርስቲያንም ያን የሴኩላር ወርልድ ሊደርሺፕ ስታይልን እንደ ፕሪንሲፕል አድርጋ ቤተክርስቲያን ልትጠቀመው እንደማይገባ መጽሐፍ ቅዱስ ይናገራል እና ብዙ የዚህ የዓለማዊውን የሊደርሺፕ ስታይል መጽሐፍቶችን ስታነቡ እንዲሁም መሪዎች የሚናገሯቸውን ንግግሮች ስትመለከቱ ኮምፕሊትሊ ከመጽሐፍ ቅዱሳዊው ሊደርሺፕ ስታይል ይለያል። ለምሳሌ አንድ አባባል አለ በሊደርሺፕ ላይ በዓለማዊው እና ሴል ዩርሰልፍ ይላሉ። ራስህን አስተዋውቀው፣ ሽጠው፣ ማንነትን ግለጥ፣ ማንነትን ለሌሎች አስተዋውቅ። ሜክ ዩር ሪያሊቲ፣ የራስህን ዓለም ፍጠር። በምታገለግልበት በምትሰራበት ሜክ ዩር ሪያሊቲ፣ ራስን አስተዋውቀው። ሴል ዩርሰልፍ። እነዚህ አይነት አባባሎች በጣም በርካታ አነቃቂ የሆኑ በሊደርሺፑ በሴኩላር ሊደርሺፑ አሉ እና እነዚህ ጥቂቶቹን ነው የተናገርኩት እና መጽሐፍ ቅዱሳችን ላይ ግን በተለይ በማቴዎስ ምዕራፍ 20 ላይ ከቁጥር 27 ጀምረን ስንመለከት በእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን ይላል እና በዚህ ላይ ጌታ ኢየሱስ ክርስቶስ በተለይ ከላይ የዘብዴዎስ ልጆች እናታቸው ከልጆቿ ጋር እየሰገደች አንድ ነገር እየለመነች ወደ እርሱ መጣች ብሎ ነው የሚጀምረው እና አንዳቸውን በቀኝ አንዳቸውን በግራቸው አድርግ ብላ እናትየው ስትለምን እንመለከታለን እና በዚህ ወቅት ኢየሱስ ክርስቶስ በእነዚያ ዘንድ እንዲህ ነው፣ በእናንተ ዘንድ ግን እንዲህ አይሁን። ሊደርሺፑ የተለየ እንደሆነ በዓለማውያን ዘንድ ያለው ራስን አስተዋውቅ፣ ራስን ከፍ አድርግ፣ ሜክ ዩር ሪያሊቲ፣ በቃ ዓለምህን ፍጠር። እንደዚሁም ደግሞ የሆነ ነገር ማግኘት ከፈለግ ቢ አግሬሲቭ፣ ጠንካራውን፣ ጨካኝ ሁን፣ ቁጡ ሁን የሚል አባባል አለ። ይሄ በሴኩላር ወርልድ ላይ በጣም የታወቀ ፌመስ አስተምህሮ ነው እና ነገር ግን ጌታ ኢየሱስ ሲናገር በእናንተ ዘንድ እንደዚህ አይሁን። ለምን? በእናንተ ዘንድ ማንም ከእናንተ መካከል ታላቅ ሊሆን የሚወድ የሁሉ ታናሽ ይሁን። እግዚአብሔር የተመሰገነ ይሁን። ማንም ትልቅ መሆን የሚፈልግ ታናሽ ይሁን። እንዲሁም ጌታ ኢየሱስ በአንድ ቦታ ላይ ስለ ሰርግ ቦታ ወይም ወደ ድግስ ብትጠራ አለ እና ከፊት አትቀመጥ፣ ከኋላ ሂድና ቁጭ በል። የጠራ ከኋላ መሆንን አይቶ ጎትቶ ከፊት ያስቀምጥ። ራስን ለማሳየት ፊት አትበል። ቅድሚያውን አትውሰድ። እግዚአብሔር ራሱ ከፍ ያድርግ።
በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ ምን አድርጉ? አዋርዱ፣ ዝቅ አድርጉ። ዝቅ ስንል እግዚአብሔር ከፍ ያደርገናል። ይህ መጽሐፍ ቅዱሳዊ አስተምሮ ማንም ከእናንተ መካከል ታላቅ ሊሆን የሚወድ የሁሉ ታናሽ ይሁን። ጌታ ራሱ ሲናገር እኔ አለ የመጣሁት ሰዎች ሰርቭ እንዲያደርጉኝ አይደለም፣ እንዲያገለግሉኝ አይደለም፣ ላገለግል መጣሁ። ዝቅ ብዬ ራሴን ላገለግል መጣሁ። እንዲሁም እግር በሚያጥብበት ወቅት አንድ ነገር ጌታ ኢየሱስ ተናገረ በዮሐንስ ወንጌል ላይ እና ደቀ መዛሙርቱን እግር ካጠበ በኋላ ጌታ ትሉኛላችሁ፣ ልክ ነው፣ ጌታ ነኝ። እኔ ጌታ ሆኜ ዝቅ ብዬ እግር ማጠብ ከቻልኩ እናንተም እንደዚሁ አድርገዋል። እና ኢየሱስ ክርስቶስ ሊደርሺፕ ስታይሉ ይሄ ኢንቨርሽን ሊደርሺፕ ስታይል ይባላል። ኢንቨርሽን ከዓለማዊው የተለየ አሁን በስነ መለኮቱ ዓለም ላይ ይህንን ጂሰስ ሊደርሺፕ ስታይልን ኢንቨርሽን ሊደርሺፕ ስታይል በማለት ይጠሩታል። የተለየ ነው፣ ተገላቢጤዎች ነው፣ ከዚያ ጋር አይገኝም። ዓለም ከፍ ከፍ ራስህን አድርግ፣ ራስን አሳውቅ፣ ራስን ሽጥ፣ ሜክ ዩር ሪያሊቲ፣ ዓለም ፍጠር፣ አግሬሲቭ ሁን ሲል ዝቅ በል፣ ከሁሉ በታች ሁን፣ እግር እጠብ፣ ዝቅ በል የሚለው የክርስቶስ አስተምህሮ ነውና ማንም ታላቅ ሊሆን የሚወድ ታናሽ ይሁን። በእናንተ ዘንድ እንደዚህ አይሁን፣ እንደ ዓለማዊው አይሁን። ዝቅ ብለን እንድናገለግል እግዚአብሔር ጠርቶናል። እግዚአብሔር ሰዎች ዛሬ ቤተ ክርስቲያን ይህንን ዓለማዊውን አስተምህሮ እየተከተለች አንዳንድ ቦታ ላይ በጣም መሪዎች አግሬሲቭ ሲሆኑ እናያለን። ቁጦች ሲሆኑ ምዕመኖቻቸው ላይ ሲያመናጭቁ፣ ከታች አገልጋዮች ላይ በቃ ራሳቸውን ከፍ ከፍ ሲያደርጉ እንመለከታለን። ኖ መጽሐፍ ሲናገር ዝቅ ብለን እንድናገለግል እኔ የመጣሁት ሰርቭ ላረግ ነው። ሰርቭ እንዲያረጉኝ አገልግሉኝ፣ በቃ እግሬን እጠቡ ልል ሳይሆን እግር ላጥብ ነው የመጣሁት። ዝቅ ብዬ ላገለግል ነው የመጣሁት አለ። እግዚአብሔር ይባርካችሁ። በእውነት የክርስቶስ ጂሰስ ሊደርሺፕ ስታይል እንድንከተል ሁላችንም ይርዳን። እግዚአብሔር ይባርካችሁ። ብሩክ ሁኑ።